ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች በዓለም ዙሪያ ላይ ታዋቂ የሆነው ራፐር ዲዲ የቀድሞ ፍቅረኛውን በሆቴል ውስጥ ሲደበድባት ሲያሰቃያትም እንደምትመለከቱትም መሬት ለመሬት ሲጎትታት የሚያሳየው ቪዲዮ በፍርድ ቤት መውጣቱን ተከትሎ በአሁኑ ሰዓት በዓለም ዙሪያ በበርካቶች ዘንድ መነጋገሪያ ሆኗል። ዲዲ እንደሚታወቀው በስር ላይ እንደሆነ ይታወቃል። ታዲያ የቀድሞ ፍቅረኛው ኬሲ ላይ ያደረገው ነገር በቪዲዮ ወጥቷል። በሎስ አንጀለስ ውስጥ በሚገኝ አንድ ሌክዠሪ ሆቴል ውስጥ ታዲያ እሷ ትታው ልትወጣ ስትል መጥቶ ከጣላት በኋላ መሬት ለመሬት እየጎተተ ሻንጣዋን እየወሰደ መሬት ላይ በወደቀችም ሲደበድባት የሚያሳየው ቪዲዮ ወጥቷል። ይህንን ቪዲዮ እኔ ማጋራችኋለሁ ቲክቶክ ስለሚከለክለኝ ባዮ ላይ ባለው ሊንክ በኩል ገብታችሁ ቴሌግራሜ ላይ ጆይን ብላችሁ ቪዲዮውን ሙሉ በሙሉ ማየት ትችላላችሁ። በጣም አሳዛኝ ነው። የፍርድ ቤት ውሎ አሁንም እንደቀጠለ ይገኛል። ዓመታት ያክል በከፍተኛ ሁኔታ ሲያሰቃያት እንደነበረም ኬሲ ታዲያ ፍርድ ቤት ቀርባ ተናግራለች። ቪዲዮውን ገብታችሁ ባዮ ላይ ባለው ሊንክ በኩል ተመልከቱትም። የዩናይትድ አሰልጣኝ ሩበን አሞሪም የክለቡ ስታፍ የአውሮፓ ሊግ የፍጻሜ ጨዋታውን እንዲታደሙ ከራሱ ኪስ ማለት ነው ወጪያቸውን ሸፍኗል። አሰልጣኙም ይህንን ለማድረግ የተገደደው ክለቡ ማንቸስተር ዩናይትድ ወጪ ቁጠባ ወይም ደግሞ ኮስት ከቲንግ ሜጀሮች ተግባራዊ ያደረገ ስለሆነ እዚህ ምክንያት የክለቡ ተጫዋቾችም ጭምር ሳይቀር 2 ቲኬት ብቻ ነው የተለቀቀላቸው ወይም ደግሞ አሎኬት የተደረገላቸው። አጠቃላይም ለ30 የክለቡ አባላት በአሰልጣኙ ወጪ በአጠቃላይም ለ30 የክለቡ አባላት በአሰልጣኙ ወጪያቸው ተሸፍኗል። በዚህ ሰዓት በደረሰኝ ጥብቅ መረጃ ብዙዎቻችሁ የምትወዳት የምታደንቋት አርቲስት ዓለም ፀሐይ ወዳጆን ጨምሮ በርካቶች የታጩበት እልል ያለ አዋርድን አስመልክቶ አዲስ መረጃ እጄ ገብቷል። የመጀመሪያው እልል ያሉ እጩዎች ይፋ የሆኑ ሲሆን ባህልን፣ ጥበብን በስራቸው ውስጥ በልዩነት ያንጸባረቁ ያስተዋወቁ ያለፈውን ለዛሬም ዛሬንም ለነገ በማቀበል ባህልን የሚያሻግሩ የመጀመሪያ ዙር እልል ያሉ እጩዎች ይፋ ሆነዋል። ታዲያ አርቲስት ዓለም ፀሐይ ወዳጆ የዓመቱ እልል ያለ ዲያስፖራ የተባለ ሲሆን የዓመቱ እልል ያሉ ጥንዶችም በዚሁ ተዘርዝረዋል። አርቲስት ሚካኤል ሚሊዮንና አርቲስት መዓዛ ታከለም እልል ያሉ ጥንዶች ተብለዋል። እንዲሁም ደግሞ የህይወት ዘመን ተሸላሚዎችን ከዚህ ቀደም መረጃ ድርሻችሁ እንደነበር ይታወቃል። አበሻ ቢራ የሚያዘጋጀው እልል ያለ ሽልማት ታዲያ በተለያዩ በ14 ዘርፎች ውስጥ እጩዎችን ይፋ አድርጓል። የማህበራዊ ሚዲያ ተጽዕኖ ፈጣሪ፣ የዓመቱ እልል ያለ ፊልም፣ እንደዚሁም ደግሞ የዓመቱ እልል ያለ ጥናታዊ ፊልም፣ የዓመቱ እልል ያለ የሙዚቃ ክሊፕ፣ የዓመቱ እልል ያለ ማስታወቂያ፣ የዓመቱ እልል ያለ ሸማ ወይም ደግሞ ፋሽን ዲዛይነር፣ እንደዚሁም የዓመቱ እልል ያለ የሙዚቃ አልበም እንዲሁም የዓመቱ እልል ያለ የእጅ ጥበብ ስራዎች እጩዎች ይፋ ሆነዋል። የዓመቱ እልል ያለ ሽልማት አሸናፊዎችም ታዲያ በቅርቡ ይፋ እንደሚሆኑም የደረሰኝ መረጃ አሳይቷል። መልካም ቀን። በዚህ ሰዓት በተሰማ ሰበር መረጃ ካሁን በኋላ ትራፊኮች ወረቀትን እየበጠሱ መንጃ ፍቃድ እየነጠቁ አሽከርካሪዎችን መቅጣትን የሚያስቀር የነበረውን የተዝረከረከ አሰራርም ወግ የሚያስይዝም አዲስ ሲስተም መዘርጋቱ ተሰምቷል። ይህንን መረጃ ለአሽከርካሪ ጓደኛችሁ ላኩለትም። ዛሬ ኢትዮ ቴሌኮምና የትራንስፖርትና ሎጂስቲክ ሚኒስቴር አዲሱን አገልግሎት በጋራ ወደ ስራ ማስገባታቸውን በገለጹበት ወቅት ኢትዮጵያ በዓለም ፊት በክፉ ስሟን የሚያስጠራትን የትራፊክ አደጋ ብዛት በእጅጉ የሚቀንስም የዲጂታል መፍትሄ ይፋ ሆኗል። የኢትዮጵያ አሽከርካሪዎች ከእንግዲህ በምታሽከረክሩበት በሀገሪቱ አውራ ጎዳና ጥፋት አጥፍታችሁ ብትገኙ ቅጣታችሁን በዲጂታል መንገድ መክፈል የምትችሉበት መላ ተበጅቷልም ተብሏል። ይህ የዲጂታል ስርዓት በብሔራዊ ደረጃ ከትራፊክ ቅጣት ባለፈ የአሽከርካሪዎችን ሙሉ መረጃ በመመዝገብ ለመያዝም የሚያስችል መሆኑ ተነግሯል። በዛሬው መግለጫ ላይ እንደሰማነው ከሆነ ኢትዮ ቴሌኮምና የትራንስፖርትና ሎጂስቲክ ሚኒስቴር ዘርፉን ለማዘመን የሚያስችል 3 የዲጂታል ሶሉሽኖችንም ወደ ስራ አስገብተዋል። እነዚህም ታዲያ የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት እንዲሁም ደግሞ የተቀናጀ ነዳጅ አቅርቦት ስርዓትና ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓት መሆናቸውን በዚህ ፕሮግራም ላይ እኔም ተገኝቼ ሰምቻለሁ። ይህንን አገልግሎት ታዲያ በድረገጽ በሞባይል መተግበሪያና በአጭር የጽሁፍ መልእክት አማካኝነት ማግኘት ይቻላልም ተብሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ እንዲሁም ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር ሚኒስትር የሆኑት ዶክተር አለሙ ስሜ የዲጂታል አገልግሎት ዘርፍ ኢትዮጵያ ዓለም የደረሰበትን ዘመናዊ መላ ተግባራዊ እንድታደርግ ያግዛታል ሲሉም በፕሮግራሙ ላይ ተናግረዋል። መልካም ቀን።